Now he starts touching my pee. ቆይ አንቺ ግን ፋንታ ታረጊም እንዴ? አይ አታረግም እንዴ? ከውስጥ ነው ሁሉም የሚሰደው እንዴ? ቤታችሁ አረጉት እኮ ነው። አንቺም ገማሽ እንዴ? የሱ ደግሞ ታላቋ ነው ደግሞ አንቺ አኳይ ሰብሰብ ይባላል እኮ ነው። ሂድ ዮ ጋይስ ተመለሳን ከጫሳ የዛሬው ደግሞ ትንሽ አሪፍ ነው። ተሳጀስ የባለፈው በጣም ዘግነኝ ነው። በፌስታ አይተናል፣ በምን አይተናል። አንተ የእንትን ይላል እናትየውና አክስቴ ሶሶ ቤተሰቡ ጨምጅት አክስቴ ዝም ብዬ ሳይቆም ካማከረ ደስተኛ ነኝ። እንደው ልጄ ወዳለች እኮ ግን እኔም ወዳለሁ ናሽ እንደዚህ ግን ጸዴ ታሪክ አላችሁ። ምን ጸዴ ዊርድ ነው። ግን ደግሞ እንትና እነዚህ የሚያቀር ሄርሚና ማይ ይባላሉ። ጸዴ ነገር ይጀምራል። ቶሎ ተቀቁት በሱ ነው የምንሰራው። ከዚህ ሌትስ ጎ SOS. Hi guys, እንዴት ናችሁ? ለምናጠው ኤፒሶድ 30 yes ትላንትና ስላልፖስትም በጣም ይቅርታ አድርጉልን። የቴክኒክ ችግር አጋጥሞ ነው አይደለ? ሄርሜና ማለት ቀርታ እግዚአብሔርን አይደለም ወሬኛ። እሺ እንቀጥላለን። Hey, love you guys. I love your content. Keep it up and let me share my story. I am grade 12 and I am 17. I have a boyfriend. የምንተዋወቀው ከ9ኛ ክፍል ጀምሮ ነው እና ወደ ቤስት ፍሬንድስ እና in this year አብረን ሆነን okay we were ነው ተሳስታለች we were best friends እና in this year አብረን ሆነን እሺ ምንድነው ይሄ ኤላይ ወቂ if you know ነው መሰለኝ እሺ we start relationship ከዛ we start relationship he's a good guy. He treats me like I want to be treated ምናምን እና እንከን የማይወጣለት ሰው ነው። I love him but ስለማፍቀሬ እርግጠኛ አይደለሁም። በዛ ታይም ፍቅር ሳይሆን ስሜት ነው። እድሜሽ 17 I will make clear this thing አለች። እሺ እና ከበፊት like since 11 I will have sex with him 11 በጊዜ አስረክባለች። ግሬድ 1 ግን 11 ምን እያረክ ነበር አንተ? ማኔ ምንም ምስኪን ይጮካ ስለ ባጥር መዝለል ማም እያሰብኩ ነበር። መንግስት እንዴት ነበር? ኧረ እኔ በጣም ባጥር መዝለል ራሱ ትልቅ ነው። እሱን አረክ ማለት በቃ እንዴ አንተ ሰክሰስ ዘል አንተ ሰክሰስ አልያዛም ዘበኛው ማ ሮባ እኮ ዘለለች። ኧረ እባክህ ስገባስ ጀብዱ ይመስል እኮ ባጥር ዘለም ገቡ መተቀራ ማሳየት ነው። ዘልሽ ይዘን እስከዛረኩ ጸጥይቱ ነው ማሰማ ግርማ ሞገስ ራሱ ይባላል። ግርማ ሞገስ ለራሱ ይለያል እንዴ አረ መተቀራ አራሳይም ተላላ አይ ግን ፕሮቴክቲቭ ማድረግ ትችል ነበር እንደባለፈው። ግን እንደ ዲዲ ማድረግ ትችል ነበር ባይዘው ያባለፈው። አረ እሷ አስከፋት ሆነች ለምን እሺ ቢፎር ዊ ስታርት ሪሌሽንሺፕ እና የሆነ ቀን በጠዋት ክላስ ተገናኘን ብቻችንን ነበርና he kissed me and he is UK ED my tits I also is UK ED is ED እና I said stop በቃ እዚህ ጋር በቃ በጣም ምን ሆርን እየሆንኩ ነው ማለት I said stop በቃ ድንገት ተማሪ ይመጣል ምናምን እና ጥሎኝ ወጣ ትምህርት ቤት ሲወጣ ጥሎ ታሱ ምናምን እና ማታ በቴክስት ለምን እሑድ አንገናኝም ብሎ ጠየቀኝ። by the way it's before 2 weeks and I said okay but safe የሆነ ቦታ he said yes ከዛ ቀኑ ማይደርስ ቀን የለም እሑድ ደረሰ ተገናኘን እና ይሄ ሴፍ ነው የተባለው ቦታ ሩም ነበር
አላወቅም አላወቅም ነበር ልክ ነሽ ያሹ ማይነች እኛው ማይነች በይዘሽ ኦኬ እሺ ሄርሜች ኦኬ አየ አስተዋወቁ እሺ ኮላብሬት nice to meet you ችግር የለውም ብለሃል ከዛ ገባን we talked a lot እና he started kissing me and touching my tits I was okay with that I kissed እጁን ጀለስ በጣም ፈጣን ነው በቃ ይወርዳል him back and we had sex I lost my V to be honest ማለት ምን በኢየሱስ ምንድነሽ ዳይ I was so happy because ከበፊትም I want to have sex with him then it was good day ምሳ በላን ምናምን ተለያየን ከዛ አስገራሚ ጾታ እኮ ቀን በኋላ he started being protected by the way ማለት ልጅ አሁን እንደዚህ ያደረገችው የሆነ ያሰባት ልጅ ነበር ይሄን ኢማጂኔሽን ምን ብሎ ጸዳ ያርጎ በቃ በስማርት እሱን ነገር ብሎ የሚያስበው አለራል ስለዚህ አርጎ ማም የሚያስባት ዩኒቨርሲቲ ነበር ናቃበሉ ይልሽ ስሜት እዚህ ወንዲ ስሜት እዚህ ነካሹ ሜታውን ፈንዶ በኢየሱስ በጣም እንደሚወደኝ በእያንዳንዱ ድርጊቱ መረዳት ጀመርኩ ምናምን we met በየቀኑ እና በእያንዳንዱ ቀን I see his love እንክብካቤ ምናምን but the big confession is here before 2 days it means 2 weeks በፊት ማለት ነው after አሁን መጣች I think sex I visited my grandparents አያቶቼን ምናምን እና I met my mom's cousin አብሮ አደጌ ነው ምናምን እና ለትምህርት ሌላ ቦታ ሄዶ የናቲ ከዝና ልጅ ከዝኒ በእናቷ በኩል ያለችው የእናቷ እህት ልጅ ምናምን ወይ ወንድ ልጅ በእናቴ በኩል ነው ያለችው ወይስ የናቲ ከዝና ያለችው እና ለትምህርት ሌላ ቦታ ሄዶ ነበር እሱም ለባል ቪዚት ለማድረግ አብሮ ማለት ነው after sex I visited my grandparents አያቶቼን ምናምን እና I met my mom's cousin አብሮ አደጌ ነው የማምስ ከዝን አብሮ አደጌን እኮ አለሽ ደግሞ እኮ አንተ የእናቷ ከዝን ሆኖ ግን የእናቷ ከዝን ማለት አት ቆይ እናቷ ነቻ የእናቷ ያጎት ልጅ ወይ የእህት ልጅ ሆኖ አብሮ አደግናቸው የነገር ነው ድሜው ማለት የእናቷ አጎት ልጅ ለሷ አሁን ቢሆን ነው ለሷ ኦሬዲ አጎቷ እንደማለት ይቻላል አይ ግን አብሮ አደጌ ብላለች አብሮ እኮ አብሮ አደግ ነው ግን ገብቷል አጽጻፍ አለይሷ ግን በጣም ትፈጥናለች ለዛም ስትጽፍም ትፈጥናለች ማለት ምናምን እና ለትምህርት ሌላ ቦታ ሄዶ ነበር እሱ ጀለስ ምን ሊከወን ይሆን ያለ ነው ለባል ቪዚት ለማድረግ መጥቶ ነበር he is older than me በ4 አመት we were alone ቤት ውስጥ 21 አመቱ ማን ነገር ማለት ቦቢ እና start talking he said I saw you last day በህልሜ እና I said oh really how ምናምን እና በህልመሌሊት ወንድሜ በጣም ወፍራሽ እስቲ አንዴ ልሽጥኝ ምናምን በህልሙ ካያ you look nice አላት በጣም ወፍረሻል እስቲ 360 ና አትወጡት እንዳልኩኝ አለኝ I said okay ከዛ እስቲ ዙሪ ምናምን አለኝ ዞርኩ he slapped my SOS ወይኔ እንዴት ነው ከዝናችሁ ማለት ከዝን ወንድም ማለት ይሄ ኮማት ውጭ ላይ ማን ይሄ አንተ ሌላ ታሪክ ውስጥ ተገብቷል ማለት ነው እዚያ ጋር ራሳችሁን ተቆጣጣሩ በመሬት እንዴ oh lord jesus ደነገጥ ከዛ ተቀመጠ I didn't say anything እና he started touching my pee ቆይ አንቺ ግን ፋንታ ታረጊም እንዴ ሳትኩት ካለ አይ አታረግም እንዴ ይልስ ከውስጥ ነው ሁሉም የሚተደው እንዴ ቤታችሁ አረጉት እኮ ነው አንቺም ገማሽ እንዴ እሱ ደግሞ ታላቋ ነው ደግሞ ናቸው አኳይ ሰብሰብ ይባላል እኮ ነው ሂድ ይባላል
but still I didn't say anything ወገቤን ይዞ ወደ ራሱ ስቦ ሳሚ እንዴ መብሄን ይዞ ታቸውስ በምን አቅማቸው እግዚአብሔር መንፈስ ቅዱስ ልኮላቸው ይችላል እንጂ ቅዱስ ከሪበለኛ አይባልም ግን አይ ቅዱስ ታዩ ቁራጭ እዚህ ጋር እንዴ አማን እዚህ ጋር ብትሰሙት እና he started fingering like ይኸውልህ ዲ ማይነር ገባ ዳን ከዛ ኤፍም ቆለፈል የምትመጪበት ቀን ዳን ክራር ባይዘ ይችላል ኤፍ እና ሲን ይዘህ ማለት ዲን በዚህ ስለካለ ኢየሱስ plus he licked my pee I didn't ቆይሽ እዛ ጋር የምትቀበዩ ነገር አለ ሁሉም የሚወርዱት አልገባኝም ንገሪን እንዴ ሁሉም መልልክ አለኩ ይሬዲያ protest anything ብቻ ሜክ አውት አረግን ምናምን ወደ ቤት መግባት ስለነበረብኝ ገባው ግን ስቲል ውስጤ ያደረኩትን ነገር አምኖ ሊቀበል አልቻለም I have እኛም እንኳን አልተቀበልንም እኔ አሁን የሆነ ቀልድ ነገር እየመሰለኝ እኔ ድርሰትን መሰለኝ ግን ሪል ካረክሹ አይ የምር ሪል ከተደረገ የቁም ነገር በጣም የሚያስጠላ ነገር አንተ ከስጋ ዘመድ ጋር እንደማትኩ እህትና ወንድም እኮ ነው ማን እንዴት ነው ከዘን እኮ ነው የኔ አሁን ከዘኖቼ ወንድም ማለት ናቸው ዋላ ያሰዩ ራሱ ለጥሩ ነገር ነው ለዚህ ማለት እንቅልፍ ከዛ ነደ ጀምሩ those fucking things ማረግ ሳይንስ ጭራሽ ከዘመዴ ጋር እና I don't know what to do so stressed አበረች ለለቅ ደሞ ሀኒ እንዲያው ልሻለው ዘመዴ አንቺስ እንደምን አለሽ አንቺ ዘመዴ ቶም አለባማ ምንድነሽ ይቅርታ እውነት አምና ደሞ ጃጅ አርጉ በሉ አሉ እንዴት ትክክል ያለው ነገር ለኔ ኮሜንት ለልቀብ ትክክል ያለው ነገር ትክክል አይደለም አሁን አንቺ ትክክል አይደለም አንደኛ እሺ ግራ ገባት ከምን እንደምጀምር ለራሱ አረ ይከብዳል እኮኒ እግዚአብሔር ምን አይነት አንተ እሱ ከኝ ሬሲቲ ነበር ዳስ ሰርቪስ ይችላል አይደል እንታረገውና አረጋች አይደል ምንድነው እዚህ ምዛም ከዛ ደግሞ ከዘመድ ጋር አሃ ምንድነው እዚህ ምዛም ከዛም ደግሞ ከዘመድ ጋር ይሄ ባየበራሪ በሚሉ ግቢላት ሳፋሪ ያ ታይ you are not in the right path ለወጪ እግዚአብሔር ይወዳሽ እግዚአብሔር ይቀበላል ማለት 11ኛ ክፍል አረኳች 12 ደግሞ ከከዙና ጋር አርገች እኮ 12 ስጋባ ደግሞ ከዝኒ ኦኬ ገባኝ እንትን ነው አይደለም ወይ ታከራረ በአመት አንዴ መቀየር አለባት ከብዱት ቢያን ንስሐ ግቢና ወደ ራስሽ ተመለሺ ታይ ከዚህ ድሜሽ እንዲ ከጀመረ ታይ በጣም ታይ አይመጣው ኮሜንት ላይ ንገሯት ምን ይባላል አዎ በንስሐ ግቢ ምንም ምንለው ነገር የለም ይሄ ቪዲዮ እንደረዝመበት ተናገሩ አይ ምንስ ነው አይ ፎር ሪል ይሄ መቅረት ያለበት ነገር ነው ወደ ንስሐ ማለት ቢቀር ያክሽኑ በኢየሱስም ሲካንሴ ነው እንዴ እኮ እንዴ ሰማንቴን ዲስ አይ በይ አረደዛ ይሄ ቻንኛ ነው ያስፈልጋል ወኛው ወንሾው ታምፉ ሆልድ አፕ ግን ለምንድን ነው የማይመጡት ግን የምር አይ እንኳንም ያልመጣው አንተ ጋር ይኸውልህ ጨብጡን ባምቡሌውን ኤሪሱን በዚህ ሰማው አድርጓል አይ ግን እዚህ ሀገር ላይ እየመሰለኝ አይደለም we need holy water all of us በጣም ልክ ብለሃል ወንድ holy water the way my hero her eye when she said እንኳን ማይ በቃ ኮሜንት ከሄድን ብዙ እንሄዳለን እሺ ኦኬ የዚህ በጣም ዊርድ ነው ወደ ቀጣይ ደግሞ እስቲ እንላለን ወደ ላይ ወርታች ሃይ ጋይስ እንዴት ናችሁ ንቡና ለቱ ኤፒሶድ 13 እዚህ ጋር ኮሜንት የልጁ ምግብ ይላል እስኪ ወይና ነው
የዩ ኮንቬንሽን ነው እናመሰግናለን ስላላካችሁልን ምን ይላል in 2023 I started college as a freshman in the second semester a new girl joined our class she arrived after one semester she was very pretty and looked a bit older I asked why she started late she said she took a gap year I was like okay no big deal we became friends right away We hung out a lot. Her message started to feel flirty. I wasn't sure at first, but she was attractive, so I ignored it. One day, our class was cancelled. She said, let's hang out in my car. We sat in the back. Suddenly... She looked at me and said, I like you. We started kissing. Things got intense. Fast. She suggested switching to my friend's car. It had dark windows. No one could see inside. When I started to SUCK, her tits, milk started coming. Yeah, you move on. Break up, Tits, milk started coming up. I was surprised, but I didn't stop. The moment felt too good to ruin, and I was okay with it since I knew it had protein. Afterward, we acted normal, but I got curious that night. I checked her background. I asked friends 1 year than me. They said she used to go out with a lot of niggas. The shock came. No gap year. She got pregnant the year before. During her own freshman year, she had the baby, left school for a year, then returned. Her body looked perfect, no signs of being a mom. She had a child I didn't know about, and people said she dated many guys. I never told her I knew. The fun times were exciting, and I enjoyed the secret. We kept seeing each other quietly. Then, at semester's end, I moved to 6 Kilo campus. She stayed at Commerce. I just stopped talking and I ghosted her. ፕሮቲን ነው ምን ሚልክ ሼክ ነው እንደም ይሁና በጣም ታፍሮ መቤቴ ይሄ ጸሎት ነው እንጂ ጸሎት ረጅ ታብነጭ መቤቴ በጣም ተፍሶ ነው ማንቺ ልጅተርዋሌ ነኮ አንተ ተረክ አረ አንተ ብቻ ይበዛል ቃል የለም እንጂ እንኳን አቆምክ ግን በቃ ምን ላለው ይሄ እኮ ምንም አይባልም እኮ እረሷ ግን ይችላል አንተ ከባድ ናት ስንቱ ጠጥቶታል ይነባቲ በጣም ከባድ ሰው ነው በጣም ከባድ ሰው አንተ ደግሞ አገኘው ብል አረፍ ደግሞ ፕሮቲን ትላለህ ለራስ ማስተባበያ አይደለም ፕሮቲን በጣም ገርሞኛል እግዚአብሔርን እንትን እኮ ነው መስል ቢልድ እያደረገች ይሆናል እኔ በልኪንግ ላይ ነው ተገኝቶ ነው ያለው ታፍ ነው በጣም እና እንኳን አቆምክ ለማንኛውም ከታች ኢንስታግራማችን አስቀምጥላችኋለን ገብታችሁ ላኩልን ዩቲዩብ ሰብስክራይብ በዚያ ገጠም አንተም መላክ ይችላል
የደረሰብህ ነገር የኔማ ምንም ይሽከለች አንፃር እንዴ አለህ እንዴ ታለ ባይ ዘ ወይ እሺ ወደ ቀጣዩ እንገባለን አትፍጠን ዝም ብለህ አንተ እሺ ወደ አያውቅም ይፍሉ ዝም ይችላል እሺ awareness ይላል Hi guys, እንዴት ናችሁ? ልቡናጠጡ ኤፒሶድ 7 ስላላካችሁ እናመሰግናለን። ኤዩ ኮንፌሽንስ ነው። So 6 months ago my girlfriend told me she has HIV/AIDS. So here's the story. We've been dating for በበሽታ ጀምሮ እንደምን አይዞሽ እንዴ ደለዛ ነው ከዚህ ጋር እንኳን ንጹህ ይመስለኛል a year and then one ለነገሩ ይናገር we were well once አይናገርም እንደዚህ ባይሆን ለነገሩ ግን እስቲ we were on a date and she started telling me how much she loves me, how much I mean to her, and asked me I wanted to do it SEX. I said yes, and she told me to buy post pills and that she will pay for the room. It was great, but ሱራች ከፈለችው ሩም በኔና ፖስቲቭም በኔ ነው ተከፍሏል አባቢ ተከተኩል እንዴና አለችው I didn't trust the pill, so when I came and she came, I pulled out both times. And after 3 days, we go on another date. This was 6 months ago, and she told me she have HIV. I couldn't believe it. I cannot believe my eyes. ጠላዳልሽ ወደጅሽ ወዳጅ እንዳልልሽ ዘወትር HIV ነሽ አሄ ሆልሽ ተገኘሽ ጨብጡንም ባምቡሊውንም ጨብጡንም ይልሃል ቤት ስቴንጃ እባክህ እንዴት ትንቀለቅል ነው አንተም እንደዚህ HIV ሚዝ እችላለሁ ያዳል አስጀምር ግን ምን ይሰማል ይላንተ እንዴ ቤብ እውነቱን ነግረህ ነበር ታውሳት ካሉ እንዴ አይ ሰማ ምን ይሰማል ኧረ በስመ አብ እንጃ ቤብ የሆነ ነገር ነግረህ ነው HIV ግን አለብህ እርጉዝ ነኝ ብትይ ይሻለኝ እንዴ እርጉዝማ በቃ ታምናለህ ብትፈልግም ባትፈልግ ኧረ ልታምን አይ ነው አውሱማ አምናለሁ ልጅ ነው የኔ እኮ አብራኬ ከፍ ሉጣ ነው በእናትህ እንዴ አታብራራ በእናትህ አሁን የምታምነት ምን አብራኬ ከፍ የሚያምር አይመስልም አይደለም ከዚህ ይሄን አላምንም ልጄ አርች ይሄን አላምንም እኔ እንደዚህ ብትይ አላምነሽም ነው ተመርምሬ ከዛ And she showed me test results that say she has AIDS. This wasn't the crazy part. She goes on to say, I didn't tell you this before because she loves me. She doesn't want to lose me. And now that we have it both, we can be together for the rest of our lives. ደሷ አንቺ ማን ነሽ ቆይ ወሰኝ ምታረም በበሽታ ቆይ ወሰኝ ጨራሽ ፍቅር እስከ መቃብር ድል አይደለም እኮ ኧረ እኔ ገላታለሁ በእና አመዳ ገላልች I didn't know what to say and I left. And since then, I got depressed and even I was thinking about getting back with her because I had no option. But one day, I decided to take a test for myself and I was sure I had it. But it came out negative. I didn't believe it, so after a week, I took another test. It was negative. I did this for like a month, and so when nothing changed, I called her to ask why she lied about it, but she confirmed that she didn't lie. Well, after that, I couldn't trust women. So what I'm trying to say is always get tested before having SEX, even if it feels. ከመጋደም ቀረሙ መመርመር መጀመሪያ ይቀርማል። መጋደምም የምህግ ውስጥ አንድ ነው። ግን መጋደም አይካተትም። መመርመር መጠንቀቅ መጠቀም ከዛ መጋደም to ask her just donate some blood together and get a test for free. She wouldn't notice. እሱ ይሄ በጣም አሁን ጎበዝ ልጅ ማርያምን እንደዚህ አይነት ለግስ በሚል ሜቢ ከደበራችሁ እንመርመር ተብሎ መጠየቅ ለምለግሱና በዛው በነፃ ደግሞ HIV ኤድስ ምርመራ ታደርጋላችሁ ማለት ነው። ነው ይመረም እቺ ደግሞ ምርመራ ቴንጀር ሚላ ሳይመረመርና ይግጡት
ይሄን በሽታ ከተሰራጨ ማለት እኮ እኔ ባለፈው ተመርምሬ ከየት ነው የመጣው ይሄ ደም አሉ ያንቺ ለሚሪንዳና ለሙያ ብለሽ አይ አይደለም እኔ ታውቃለህ ባላብት ነኝ ይቅርታ የማይባል ነገር አስፈልግ ግን አይ ባለፈው ኮንቲነሩ ካሰርኩና ቶስት ለምን ነው ከኔ ወጥቀስ ታስ የምሳችን የምሳችንን ነው ሉዝ ያደረግሽው ኦኬ ታይምርብንም ግን ሳቃችን ራሱ የደሃቆ ባንደ ምንድነኛ አይኪሉ ቢላች ያለፈ ሳቅ ብቻ እኮ ነው ያፍታው ደሃና እቺ ወስባ ያውታ ነው ዳይ ተጫዋች ነው ባክ የደሃቆ ክትክት ነው ቸክ ሀብታም ኩስከ ሎክ ነው ይጀምርበት እዚህ ቀልድ ነው ዳክ በዚህ ቀልድ የሚያምርበት ሰዓት አንተ ጨዋታው ማነሽ ነቅጅለት እስቲ በእናትህ ጎበዝ እውነት ጎበዝ በጣም ጥሩ እንትን ነው የተናገረው ጥሩ አዌርነስ ጠብቆት ነው በጣም ነው ባክግራውንድ እግዚአብሔር ጠብቆት ነው አይ ፈጣሪ ግን አተረፈው ማለት ባካ ባክ ምን በድዬ ነው ግን አይደለም እግዚአብሔር እንኳን ጠበቀ ደግሞ አንተ እግዚአብሔር ልብህን አይቶ ነው እንኳን ጠበቀ እሷ ደግሞ አንተ በቻልከው መጠን ፎቶዋንም ቢሆን ለጥፈ ብዙ ወንዶችን ማድረስ ትችላለህ ስለዚህ ማን ነው እንደዚህ እናደርጋይቶች እቺ ልጅ ታቋሳላችሁ ሚል እንደ ሴቶችኛም ክሬት እናደርግ ይሄን ልጅ ታቋሳላችሁ ሚል ግሩፕ አላችሁ አይደል ነው እኛም ክሬት እናደርግ እቺ ልጅ ታቋሳላችሁ እስቲ ሐሳባችሁን አሳውቁን እኛ ክሬት አድርገን አድናረጋቸዋለን ምን ታስባለህ በጣም ጸልዩ የምር ኮንቬንሽን ላይ ያላችሁ የምር በዚህ አጋጣሚ እስቲ እንደዚህ እንዲታወቁ ከፈለጋችሁ ፖስት ማድረግ ይችላልላችሁ የፕራይቬሲ ማለት አናቀም ግን እስቲ ምን አገባን ግን ቆይ አይ ምን ኦሬዲ እዚህ ጋር ወጣችኋል ግን እንደዚህ አይነት ዊርድ ሰዎችን አይደብራል ስምና ግን ያወጣሉ እነሱ እንዴና ስለበቃ ይሄ እንዴ ምን ይደብራል ብለህና በሽተኛ ሆነ ልትቀር ነው አንተ ጋር ይመጣ አይደለም በዚህ ኬዝ ብቻ ሳይሆን በሌላም እኮ ከኔ ጋር ዴት አርጓል ምናምን ብለው የሚያወጡዋል ነኩና ሌላ ሽት የሚፈጠረው ስለዚህ እንደዚህ አይነት ዊርድ ነገር ካለ ቻናሉ ላይ ደቅ አድርጎልህ ቻናሉን እስቲ እንድንከፍት ነው በቀጣይ ቪዲዮ ኮሜንት ላስቀምጡልኝ ጠቀማለሁ እና አይ ቲንክ እንትን ማድረግ ትችያለሽ ሄርሜላ እኮ መክሰስ አይቻልም አይ ቲንክ ይቻላል አይ ሚን ለሌላ ሰው እንኳን እንዳታስተላልፍ እውነት ይቻላል ሶ እቺ ልጅ ለሌላ ሰው ሜዳንት እንዳትል ብትከስት ወይም ደግሞ ፎቶን የሆነ ግረገር ለቀቅ ወንዶች እንዲያውቁ አይደለ እና ሌሎች በዛንተ ተቆጣቡ እንደዛ እንኳን አድቡ ቲ ተመረመረ መጋረሙ ይቀላል ስሜት ነው እንረዳቸዋለን ቤት ላይ እና አንድ ዩኒቨርሲቲስ ማም ያጋደመው ሰው ልጅ ፈርስት አንድ ሰከንድ ሰር ፎር 5 ላይ 6 ላይ ቋታምና እሱም ያው ባይሆንም ያሳምና ደግሞ እንደዚህ ስንላችሁ ከሰኞ እስከ ዓርብ ላይ ይወጡልና በአምስተኛ ቀን አምስተኛ ዴት ላይ ነኝ ወላ አይላ አምስተኛ ቀን ላይ ነኝ ባሉስ ወገንታት እንግዲህ የዛሬውን አይተናል በጣም አስደማሚ አስመርማሪ ነገሮችን አግኝተናል ግን ከባለፈው አንፃር ይሄ ግን ይሻላል እነዛ ከብዶኛል የትራንስኖቹ ያን ነገር ትንሽ ከበድ ይላል ስለ ዊርድ አባቴ ያልኩኝ አክስት ልጅ እና በፌስታል ታስታርቅ ነው መጣው በፌስታል አለ የፌስታሉ አለ ቨርጂኒቲም ተብቆም አለ ምናምን የሷውን ኢንዲንግ ራሱ አልቻልንም በቃ እንዴት ነው ዝገው በሲምቱማ ሌላ ሳይ ግን ለማንኛውም ገብታችሁ ላይክ ሰብስክራይብ ሼር አድርጉልን ቲክቶክ ላይ ፖስት ለምናደርግ እዛ ላይም ሼር ኮፒ ሊንክ አድርጉልን ፎሎ እያደረጋችሁ እናመሰግናለን ፒስ አውት ይመቻችሁ